እንደምን ቆያችሁ የዩቲዩብ ተከታዮቼ፣ ይህ ኒኮ ስፖርት ነው። ከአጫጭር ስፖርታዊ መረጃዎች ጋር አብሬያችሁ ቆያለሁ። ተከታተሉኝ። በቅድሚያም እንግዲህ ከቅርብ ደቂቃዎች በፊት ፋብሪዚዮ ሮማኖ እንዳረጋገጠው የሊቨርፑል ተጫዋች የሆነው ትሬንት አሌክሳንደር እንግዲህ ወደ ሪያል ማድሪድ እንደተዘዋወረ በይፋ ተነግሯል ማለት ነው። ይህ ተጫዋች እንግዲህ ከቅርብ ቀናቶች በፊት ወደ ሪያል ማድሪድ ይዘዋወራል ወይም አይዘዋወርም ተብሎ ወይም ደግሞ በሊቨርፑል ቤት ይቆያል ወይም ደግሞ ወደ ሪያል ማድሪድ ይዘዋወራል ተብሎ ብዙ ክርክሮች ነበሩ። ነገር ግን ይህ ተጫዋች እንግዲህ በዚህ ሰዓት የሪያል ማድሪድ ተጫዋች እንደሆነ ተነግሯል ማለት ነው። ማለትም ሪያል ማድሪዶች በክረምቱ ዝውውር እሱን ወደ ክለባቸው እንደሚያመጡት ተገልጿል ማለት ነው እና ይህ የተረጋገጠ ይመስላል። ሊቨርፑልም እንግዲህ በዚህኛው ሲዝን መጨረሻ ከሚያጣቸው ተጫዋቾች መካከል አንዱ ሆኗል ማለት ነው ትሬንት አሌክሳንደር። በዚህ ሰዓት የበርንማውዝ ተጫዋች ሆኖ ዲን ሁይሰን እንግዲህ ያው በዚህኛው ሲዝን ከበርንማውዝ እንደሚለቅ እየተነገረ ይገኛል። ይህ ተጫዋች እንግዲህ የ20 ዓመት ወጣት ሲሆን በዚህኛው ሲዝንም 29 ጨዋታዎችን አድርጎ 3 ጎሎችና 1 አሲስትን ያደረገ የተከላካይ ቦታ ተጫዋች ነውና ተስፋ ካለባቸው ወይም ደግሞ ተስፋ ከተጣለባቸው ወጣት ተጫዋቾች መካከል አንዱ ነው። ስለዚህ በዚህኛው ሲዝን እንግዲህ ወደ የትኛው ክለብ እንደሚሄድ ከትንሽ ጊዜዎች በኋላ ይታወቃል ተብሏል። በትላንትናው ዕለት ደግሞ ባየርን ሚዩኒኮች ለ34ኛው ጊዜ የቡንደስሊጋ አሸናፊ እንደሆኑ ታውቋል። ይህ ክለብ እንግዲህ በቡንደስሊጋ ወይም ደግሞ በጀርመን ሊግ እንግዲህ ዶሚኔት ያደረገ ክለብ ነው ወይም ደግሞ በጣም ብዙ ጊዜ ዋንጫውን ያሳካ ክለብ ነውና በተከታታይም ዋንጫዎችን ሲያሸንፍ የነበረ ክለብ ነው እና በዚህኛው ሲዝንም እንግዲህ በአዲሱ አሰልጣኛቸው በኮምፓኒ አማካኝነት ለ34ኛ ጊዜ ዋንጫውን አንስተውታል ማለት ነው። በዚህ መካከል ደግሞ በጣም የሚያስደስተው ዜና ሃሪኬንም የመጀመሪያ ዋንጫውን ማሸነፍ ችሏል ማለት ነው። እንግሊዛዊ ተጫዋች እንግዲህ ሃሪኬን በትላንትናው ዕለት ባየርን ሚዩኒክ የቡንደስሊጋ አሸናፊ ይፋ ከሆነ በኋላ ማለት ነው ይህ ተጫዋች የመጀመሪያውን ዋንጫውን አንሳክቷል ማለት ነው። ለረጅም ዓመታት በቶተናም ምርጥ ብቃቱን ቢያሳይም ይህ ስትራይከር ወይም ደግሞ የአጥቂ ቦታ ተጫዋች ማለት ነው ዋንጫዎችን ማሸነፍ አልቻለም። በቶተናም ቤት ድንቅ ጊዜን ቢያሳልፍም በግሉ ማለት ነው። ነገር ግን ዋንጫዎችን ማሸነፍ ያልቻለ ተጫዋች ነበር። ነገር ግን ያለፈው ዓመት ወደ ባየርን ሚዩኒክ ቢመጣም ያለፈው ዓመት ዋንጫዎችን ሳያሳካ አልፎት ነገር ግን በዚህኛው ዓመት ከባየርን ሚዩኒክ ጋር ዋንጫ አንስቷል ማለት ነው። ይህም ተጫዋች እንግዲህ ደስታዎቹን በተለያዩ ድረገጾች እያጋራ ይገኛል። የብዙ ሰዎች ደስታ ነው ማለትም ሃሪኬን እጅግ በጣም አስገራሚ ተጫዋች ነውና ይህንን ዋንጫ በማሸነፉም ብዙ ሰዎች ደስታቸውን እየገለጹ ይገኛሉ። የሪያል ማድሪድ ተጫዋች የሆነው አርዳ ጉለር ደግሞ በዚህኛው ሲዝን 1400 ደቂቃዎችን በሜዳ ላይ ተጫውቷል። እናም በእነዚህ ሜዳዎች ላይ በቆየበት ሰዓት እንግዲህ 13 ጎሎችና አሲስቶች በድምሩ ማለት ነው 5 ጎሎችና 8 አሲስቶችን አድርጓል ማለት ነው። እድል በተደጋጋሚ የሚያገኝ ተጫዋች አይደለም። ነገር ግን እድል ሲያገኝ ምርጥ ብቃትን ከሚያሳዩ ተጫዋቾች መካከል አንዱ ነው። እናም ይህ ተጫዋች እንግዲህ ሪያል ማድሪድን እንደሚለቅ እየተነገረ ይገኛል በተደጋጋሚ። ነገር ግን ሪያል ማድሪድም ሆነ አርዳ ጉለር የተለያዩ የሚመጡላቸውን የኮንትራት ጥያቄዎች ውድቅ እያደረጉ ያሉበት ሰዓት ነውና በተደጋጋሚም ሪያል ማድሪድ እሱን የማስፈረም ጥያቄዎችን ቢጠየቅም ሪያል ማድሪድ ግን ተጫዋቹን የመልቀቅ ፍላጎት እንደሌለው አሳውቋል። ካርሎ አንቸሎቲም እንግዲህ ይህ ተጫዋች አስገራሚ ብቃት እንዳለውና የወደፊት የማድሪድ ፊውቸር ተጫዋች እንደሆነም እየተናገሩ ይገኛሉ እና አርዳ ጉለር በራሱም እንግዲህ በሪያል ማድሪድ ቤት ጥሩ ጊዜን እያሳለፈ እንደሆነና የወደፊቱም የሪያል ማድሪድ ምርጥ ተጫዋች እንደሚሆን ተስፋ እንዳለው ተናግሯል ማለት ነው። የሪያል ማድሪድ አሰልጣኝ የሆኑት ካርሎ አንቸሎቲም እንግዲህ ይህ ተጫዋች ቀጣይ በሚመጣው የባርሴሎናና የሪያል ማድሪድ ጨዋታ ላይ እንደሚሳተፍ ተናግሯል። በተለይ በትላንትናው ዕለት ባሳየው ብቃት መሰረት ይህ ተጫዋች እንግዲህ ፈርስት ላይናፕ እንደሚገባው ብዙ ሰዎች እየተናገሩ ይገኛሉ እና ይህን ተጫዋች ከባርሴሎና ጨዋታ ላይ እንግዲህ የምንመለከተው ተጫዋች ሆናል ብሏል ካርሎ አንቸሎቲ። ሌላኛው የሪያል ማድሪድ ተጫዋች ሆኖ ኪሊያን ኤምባፔም እንግዲህ በዚህኛው ሲዝን በሁሉም ውድድሮች ባደረጋቸው ጨዋታዎች 35 ጎሎችና 5 አሲስቶችን አድርጓል ማለት ነው። ለቡድኑም ይህንን ተሳትፎ ሰጥቷል ማለት ነው። በአጠቃላይም 40 የጎል ተሳትፎችን አድርጓል ማለት ነው። ይህ ተጫዋች እንግዲህ በዚህኛው ሲዝን በሪያል ማድሪድ ቤት ጥሩ ሲዝንን እያሳለፉ ያልሆኑ ተጫዋቾች መካከል ብዙ ሰው ይመድቡታል። ነገር ግን 35 ጎልና 5 አሲስት ማለት ለአንድ ተጫዋች በጣም አሪፍ አጀማመር ነው። በተለይ የመጀመሪያ ሲዝኑ እንደመሆኑ መጠን ላሊጋውንም ገና እየተላመደ ያለ ተጫዋች እንደመሆኑ መጠን ይህ ተጫዋች እንግዲህ የጎል ተሳትፎችን ያደርጋል። ጎልቶ ባይወጣም በዚህኛው ሲዝን ማለት ነውና ከሪያል ማድሪድ ጋርም እስካሁን ድረስ ዋንጫ ያላሳካ ተጫዋች ነው። ሱፐር ካፕን ብቻ ነው ያሸነፈው የሲዝኑ መጀመሪያ ላይና ይህ ተጫዋች እንግዲህ ወደፊት ተስፋ አላቸው ከሚባሉ ተጫዋቾች መካከል ነው በሪያል ማድሪድ ቤት ማለት ነውና በአገኘው አጋጣሚም ሪያል ማድሪድ ደጋፊዎችን ለማስደሰት ከሚሞክሩ ተጫዋቾች መካከል አንዱ ነው እና ኪሊያን ኤምባፔም እንግዲህ በዚህኛው ሲዝን 40 የጎል ተሳትፎችን አድርጓል ማለት ነው ለሪያል ማድሪድ። በባርሴሎናዎች በኩል ደግሞ እንግዲህ የባርሴሎና ተጫዋች ሆነው ጋቪና የባርሴሎና ተጫዋች ሆነው ሌዋንዶስኪ እንግዲህ ለኢንተሩ ጨዋታ አይደርሱም ተብሎ ሲነገር ነበር። ነገር ግን ጋቪ ምንም አይነት ጉዳት እንዳልደረሰበትና ወይም ደግሞ ምንም አይነት ሲሪየስ የተባለ ጉዳት እንዳልደረሰበትና ለኢንተሩ ጨዋታ እንደሚደርስ እየተነገረ ይገኛል። ሌላኛውም ተጫዋቻቸው ሮበርት ሌዋንዶስኪ እንግዲህ ከጉዳቱ ተመልሶ ለኢንተሩ ጨዋታ
እንደሚደርስ ያው ይፋ ሆኗል። የቶተንሃም ተጫዋች የሆነው ጄምስ ማዲሰንም እንግዲህ በዚህኛው ሲዝን የቀሩትን ጨዋታዎች መጫወት እንደማይችልና ይህኛው ሲዝን ለሱ ኦቨር እንደሆነ ተነግሯል። ያው በትላንትናው ዕለት ጉዳት ያጋጠመው ተጫዋች ሆኗል። በጣም አሳዛኝ ጉዳይ ነው ይህ ለሱ ማለት ነው። ለቶተንሃም በጣም አሳዛኝ ጉዳይ ነው። ቶተንሃም እንግዲህ በኤሮፓ ሊግም እንግዲህ ጥሩ ደረጃ ላይ የደረሰ ቡድን ነው። ያው ለፋይናል እየተጫወተ ያለ ቡድን ነውና ይህ እንግዲህ ለቶተንሃም ደጋፊዎችም ለጄምስ ማዲሰንም አሳዛኝ ዜና ነው ማለት ነው። በትላንትናው ዕለት ሪያል ቤቲስና ስፓኒዮል ባደረጉት ጨዋታ ላይ እንግዲህ የአንቶኒ ጎል ማስቆጠሩን ተከትሎ በዚህኛው ሲዝን አንቶኒ ለሪያል ቤቲስ ብቻ 7 ጎሎችና 4 አሲስቶችን ያደረገ ተጫዋች ሆኗል። ይህ ተጫዋች እንግዲህ ወደ ሪያል ቤቲስ የመጣው በውሰት ነው ከማንቸስተር ዩናይትድ ማለት ነው። ነገር ግን ሪያል ቤቲሶች ይህንን ተጫዋች ማቆየት እንደሚፈልጉ በተለያየ ድረገጽ እየተነገረ ይገኛል። አሰልጣኙም ተጫዋቾቹም ደጋፊውም እንግዲህ ይህ ተጫዋች በክለቡ ቢቆይ ብለው ደስታቸውንና ምኞታቸውን እየተናገሩ ይገኛሉና ይህ ተጫዋች እንግዲህ ያው የማንቸስተር ዩናይትድ አሁንም የማንቸስተር ዩናይትድ ተጫዋች ነው። ያው ሪያል ቤቲስ በውሰት እስከወሰደው ድረስ ማለት ነው እና ሪያል ቤቲሶችም እንግዲህ ይህንን ተጫዋች በምርጥ ብቃቱ ምክንያት ማስፈረም እንደሚፈልጉ እየተነገረ ይገኛል። እሱም በግሉ ከሪያል ቤቲስ ጋር ጥሩ ሲዝንን እያሳለፈ ያለ ተጫዋች ነው። የቼልሲ አሰልጣኝ ኤንዞ ማሬስካ እንግዲህ ክሪስቶፈር ንኩንኩ ከ10 እስከ 15 ቀናቶች መጫወት እንደማይችል ተናግሯል። ያው ክሪስቶፈር ንኩንኩ እንግዲህ በዚህኛው ሲዝን ከቼልሲ ከሚለቁ ተጫዋቾች መካከል እንደሆነ በእርግጥ እየተነገረ ይገኛል ማለት ነው። ይህ ተጫዋች ወደ የትኛው ክለብ እንደሚሄድ በእርግጥ አልታወቀም። ነገር ግን በዚህኛው ሲዝን መጨረሻ ላይ ከቼልሲ ይለቃሉ ተብለው ከሚጠቀሱ ተጫዋቾች መካከል እንደሆነ እርግጥ ሆኗል ማለት ነው። የማንቸስተር ሲቲ ተጫዋች ሆኖ ኬቪን ዴብሮይንም እንግዲህ በዚህኛው ሲዝን ከማንቸስተር ሲቲ እንደሚለቅ እርግጥ የሆነ ተጫዋች ነውና ይህ ተጫዋች እንግዲህ በዚህኛው የክለብ ወርልድ ካፕ ከማንቸስተር ሲቲ ጋር ተሳተፋለህ ወይ ተብሎ ለተጠየቀው ጥያቄ እንግዲህ እስካሁን ድረስ ከክለቡ ጋር አላወራሁም እና መጨረሻው ምን እንደሆነ አላቅም። ነገር ግን እነሱ ኮንዘርቬሽን ወይም ደግሞ ንግግር የሚፈልጉ ከሆነ እኔ ያው በቦታው አለውኝ ማናገር ይችላሉ። ስለዚህ ውድድሩ ላይ መወዳደርን ፍላጎት አለኝ ብሎ እየተናገረ ይገኛል ማለት ነው እና ማንቸስተር ሲቲም እንግዲህ ከዚህ ተጫዋች ጋር ተስማምቶ ይህንን ተጫዋች እንግዲህ ለክለብ ወርልድ ካፕ ማሳተፍ የሚችልበት ሁኔታ ለመፍጠር ይሞክራሉ ተብሎ ይጠበቃል። ማንቸስተር ሲቲዎች ደግሞ የኖቲንጋም ፎረስት ተጫዋች የሆነውን ጊብስ ዋይትን ለማስፈረም እየሞከሩ ይገኛሉ ተብሏል። አሁንም እሱ ላይ እየሰሩ ነው ተብሏል። እንግዲህ በዚህኛው ሲዝን መጨረሻ ላይ ኬቪን ዴብሮይንን ክለቡን መልቀቁን ተከትሎ እንግዲህ የእሱን ምትክ ተጫዋቾችን ማንቸስተር ሲቲዎች ለማስፈረም እየሞከሩ ይገኛሉ። ከነዛ ተጫዋቾችን መካከል እንግዲህ አንዱ ሞርጋን ጊብስ ዋይት ነው። እንግዲህ በዚህኛው ሲዝን በኖቲንጋም ፎረስት ክለብ ወይም ደግሞ በኖቲንጋም ፎረስት ቡድን ውስጥ እንግዲህ ጥሩ ብቃትን ካሳዩ ተጫዋቾች መካከል አንዱ እሱ ነው ማለት ነው። እናም ይህ ወጣት ተጫዋች እንግዲህ ወደ ማንቸስተር ሲቲ ይዘዋወራል ተብሎ እየተጠበቀም ይገኛል ማለት ነው።